ምስጋና ለኢየሱስ ይሁን። ተመስገን ኢየሱስ። እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን፣ እናከብርሃለን። ክብር ምስጋና ላንተ ይሁን። ተጋብዛችሁ የመጣችሁ እንግዶች እንወዳችኋለን፣ እናከብራችኋለን። በጭብጨባ ተቀበሏቸው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ስለሚል እንደ ቃሉ የመዳን ትምህርት እንማራለን። አረፍ እንላለን። ዘጸአት ምዕራፍ 20 ላይ የእግዚአብሔርን ቃል እናወጣለን። ዘጸአት ምዕራፍ 20 ቁጥር 1 ላይ እግዚአብሔር ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ አምላክህ እግዚአብሔር እኔ ነኝ። አሜን። ማን ነው ያወጣን? ማን ነው ከስራት የፈታን? ሃሌሉያ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ርዕሴ እኔ ነኝ የሚል አሜን። እግዚአብሔር በሕይወታችን ላይ ብዙ ነገር ያደረገ አምላክ ነው። ቁጥር 3 ላይ ከኔ በቀር ሌሎች አማልክት አይሁኑልህ። አሜን። ከኔ በቀር ሌሎች አማልክት አይሁኑልህ። እኔ ነኝ ያወጣሁህ፣ እኔ ነኝ ያዳንኩህ፣ እኔ ነኝ የኤርትራን ባህር የከፈልኩልህ፣ እኔ ነኝ። ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ጌታ ኢየሱስ ይባረክ። እና ይሄ የመጀመሪያው የእግዚአብሔር ትእዛዝ በዛ በጽላቱ ላይ ከተጻፈው ትእዛዝ አንዱ ምንድነው? እኔ ነኝ ከግብፅ ምድር ያወጣሁህ እኔ ነኝና ከእኔ በቀር ሌሎች አማልክት አይሆኑልህ የሚል ዘዳግም 6:4 ላይ እንሄዳለን። ይሄን የሰማ ሙሴ ከዘዳግም 6:4 ዘጸአት ምዕራፍ 20 ቁጥር 1 ይቀድማል። እሺ ይሄን የሰማ ሙሴ ምን አለ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አሜን። ከዛ በዘጸአት ላይ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር ተናግሮ ስለነበረ ሙሴ ምን አለ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛ፣ ስትነሳ ተጫወተው። እንጫወታለን ዛሬ። ሃሌሉያ። በቃ ዛሬ እንጫወታለን። ምን አድርገው? ተጫወተው። በእጅ ምልክት አድርገህ እሰረው፣ በዓይኖች መካከል እንደ ክታብ ይሁንልህ። በቤት መቃኖች በደጃፍን በሮች ላይ ጻፈው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር ስንት እግዚአብሔር ነው? አያችሁ፣ ሙሴ በዘጸአት ምዕራፍ 20 ላይ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ ራሱ እግዚአብሔር ስለተናገረ በዚህ ክፍል ላይ አምላካችን እግዚአብሔር ስንት ነው አለ? ጌታ ኢየሱስ ይባረክ። ዮሐንስ ወንጌል ምዕራፍ 14 ላይ የእግዚአብሔርን ቃል እናነባለን። ቁጥር 6 ላይ አዲስ ኪዳን ላይ ገባ ብለን እንወጣለን። ይሄ የመዳን ነገር በትክክል መረዳት ያስፈልጋል ወንድሞች። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ይላል። ቁጥር 6 ኢየሱስም እኔ
እዛ ዘጸአት ላይ ምን አለ? ከግብፅ ምድር ያወጣውህ አምላክህ እግዚአብሔር መቼም እኔ ማለት የሚችል እሱ ብቻ ነው አይደለም እንዴ? ስለዚህ እዚህ ጋር ደግሞ ይመጣና ኢየሱስም እኔ መንገድና እውነት ሕይወትም ነኝ። የዘጸአት ምዕራፍ 20 ቁጥር 2 ኢየሱስ ሆኖ መጣና እኔ ከኔ በቀር ሌሎች አማልክት አይሁኑልህ። ዮሐንስ ወንጌል ምዕራፍ 8 ላይ ደግሞ ይላል። ትንሽ በማስተዋል ለመናገር ሞክራለሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ እንግዲህ አንተ ማነህ አሉት። ምን አሉት? እንግዲህ አንተ ማነህ አሉት አይሁዶች። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ሃሌሉያ። እንግዲህ አንተ ማነህ አሉት። ትንሽ ግራ ገብቷቸዋል። እውነትም ነኝ መንገድም ነኝ እኔ ነኝ ሲላቸው እኔ ነኝ ብሎ የሚናገር ዘጸአት ላይ ያውቃሉ። እኔ ነኝ ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ በታች በምድር ለማናቸውም ነገር አትስገድ የሚለውን ያውቃሉ። እንግዲህ አንተ ማነህ ሲሉት ከመጀመሪያ ለእናንተ የተናገርኩት ነኝ። አሜን። ከመጀመሪያ ለእናንተ የተናገርኩት ነኝ። እችን ትንሽ እንዴት ከመጀመሪያ የተናገረው የቱ ጋር ነው? ወደ ኢሳይያስ ላይ እንሂድ። ኢሳይያስ 46 ቁጥር 8 ላይ ከመጀመሪያ ለእናንተ የተናገርኩት ነኝ። ጥቅሱ ራሱ ይባርካል። ሃሌሉያ። ኢሳይያስ 46 ቁጥር 8 ላይ ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን መልሱ ይላል። አሁን ተላላፊዎች ሆይ የሚለው ሕግን የተላለፉትን ምንን የተላለፉትን? ሕግን የተላለፉትን ያንን በዘጸአት ምዕራፍ 20 ቁጥር 1 ላይ የዛን የትእዛዛቱን መጀመሪያ ሕግ የመጀመሪያውን ሕግ የተላለፉትን ተላላፊዎች ሆይ ልባችሁን መልሱ፣ አልቅሱ፣ ንስሐ ግቡ፣ ልባችሁን ምን በሉ መልሱ። ለምን? እኔ አምላክ ነኝና ሌላም የለም እና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምን አደርጋለሁ? በመጀመሪያ መጨረሻውን ምን አደርጋለሁ? እናገራለሁ። ስለዚህ ተላላፊዎች፣ ሕግን የተላለፋችሁ ንስሐ ግቡ፣ አልቅሱ። ለምን? እኔ አምላክ ነኝ። እኔ ምንድን ነኝ? አምላክ ነኝና ሌላም የለምና የቀድሞውንና የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬም ትጸናለች፣ ፍቃዴን ሁሉ እፈጽማለሁ እላለሁ። ሃሌሉያ ሃሌሉያ። በኢሳይያስ ምዕራፍ 45 ቁጥር 21 ላይ እዚሁ ክፍል ላይ ቁጥር 21 ላይ ወጣ ብላችሁ እናያለን። ይናገሩ ይቅረቡ፣ በአንድነትም ይማከሩ። ከጥንት ይህን ያሳየ ከቀድሞስ የተናገረ ማን ነው? አለው። አሜን። ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርኩም እኔ እግዚአብሔር
ሃሌሉያ። ምን አለ? ያሳየው የተናገርኩም እኔ እግዚአብሔር አይደለሁምን? ኢየሱስን አንተ ማን ነህ ሲሉት ከመጀመሪያ ለእናንተ የተናገርኩ ነኝ። ሃሌሉያ ሃሌሉያ። ከመጀመሪያ ለእናንተ የተናገርኩ ነኝ። ምን ብለህ ተናግረሃል? ከእኔ በቀር ሌላ አምላክ አይሁንልህ። አሜን አሜን። ምን ብሎ ተናገረ? እስራኤል ሆይ ከግብፅ ምድር ከባርነት ቤት ያወጣሁት እግዚአብሔር እኔ ነኝ። ተመስገን። ያሳየውም የተናገርኩም እኔ እግዚአብሔር አይደለሁምን? ከእኔ በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ። ከእኔ በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ዞር በሉ ትድኑም አላችሁ። የዳናችሁ እጆቻችሁን ከፍ አድርጋችሁ ተመስገን። ትድኑም አላችሁ። እስቲ መዳን የምትፈልጉ ሃሌሉያ፣ ትድኑም አላችሁ። ለምን? ወደ እኔ ዞር በሉ። ያሳየው የተናገር እኔ ጻድቅ አምላክና መድኃኒት ነኝ። ጻድቅ አምላክና መድኃኒት ነኝ። ወደ እኔ ምን ነው ትድኑማላችሁ። ተመስገን። ኢሳይያስ 44 ቁጥር 6 ደግሞ ኢሳይያስ 44 ቁጥር 6 ላይ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገር። ከጥንት የፈጠርሁትን ሕዝብ ያዘጋጅልኝ። የሚመጣውም ነገር ሳይደርስ ይንገሩ። አትፍሩ፣ አትደንግጡ። ከጥንት ጀምሬ አልነገርኋችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከእኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅም። ከጥንት ጀምሬ አልነገርኳችሁምን? ከእኔ በቀር ሌላ አምላክ የለም ብዬ አልነገርኳችሁምን? ሃሌሉያ። ከእኔ በቀር አምላክ የለም ብዬ አልነገርኳችሁምን? ከግብፅ ምድር ከባርነት ቤት ያወጣሁህ አምላክ እኔ ነኝ ብዬ አልነገርኳችሁምን? አልነገርኳችሁምን? ስለዚህ ኢየሱስን እንግዲህ አንተ ማነህ? ከመጀመሪያ ለእናንተ የተናገርኩት ነኝ። በጣም የሚገርመው እዛ ክፍል ላይ ስለ አብ እንደነገራቸው አላስተዋሉ። አያችሁ፣ ከመጀመሪያ ለእናንተ የተናገርኩት ነኝ። ሃሌሉያ። በዛ በሲና ተራራ ላይ ተገልጬ የተናገርኩት ነኝ። ብቻዬን የሰራሁልህ እስራኤል፣ ብቻዬን ባህር የከፈልኩልህ እስራኤል፣ ብቻዬን ፈርዖንን ያሸነፍኩልህ እስራኤል፣ ብቻዬን የተዋጋሁልህ እስራኤል እኔ ነኝ። እኔ ነኝ። ከማን ጋር ነው ባህር የከፈለው? ከማን ጋር ነው የኤርትራን ባህር የከፈለው? እስኪ እርግጠኛ ሆናችሁ ከማን ጋር ነው? ረዳት ነበረው? ከማን ጋር ነው ፈርዖንን ያሸነፈው? ከማን ጋር ነው ፈርዖንን ከነሰራዊቱ ያሰመጠው? ከማን ጋር ነው ህዝቡን ያወጣው? ብቻውን ችሎታ ያለው፣ ብቻውን ኃይል ያለው፣ ብቻውን አቅም ያለው፣ ብቻውን ጉልበት ያለው አምላክ ነው። አልነገርኳችሁ? ከጥንት ጀምሬ አልነገርኳችሁ? ከጥንት ጀምሬ አልነገርኳችሁ? ማንንም አላውቅም አለ። ከእኔ በቀር ማንንም ይሄ የተናገርኩት ነው። የተናገርኩት ከመጀመሪያ ለእናንተ የተናገርኩት። ዘዳግም ላይ ደግሞ አንድ ቃል ነው። ዘዳግም ምዕራፍ 32 ላይ ደግሞ አንድ ቃል ነው። ይገርማል። እግዚአብሔር
ዘዳግም 32 ላይ ደግሞ እንደዚህ ይላል። ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስማለሁ። እቺ ቃል በራሷ በጣም ትገርም። እኔ እገድላለሁ፣ እኔ ምን እላለሁ ይላል፣ አድንማለሁ ነው የሚለው። እኔ እገድላለሁ፣ እኔ ምን እላለሁ፣ አድንማለሁ። መግደል የሚችል ማን ነው? ማዳን የሚችል ማን ነው? በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስ ትንሣኤና ሕይወት እኔ ነኝ። እኔ እገድላለሁ፣ እኔ አድናለሁ ማለት እኔ ትንሣኤ ነኝ ማለት ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ደግሞ ትንሣኤና ሕይወት እኔ ነኝ። ሌላ ትንሣኤና ሕይወት ስለሌለ ትንሣኤና ሕይወት እኔ ነኝ አለ እንጂ እኛ ነን አለ። እኛ እንገድላለን አለ፣ እኛ እናድናለን አለ። ስንት ገዳይ አለ? ስንት አዳኝ አለ? ስንት አለ? ሃሌሉያ ሃሌሉያ። እዚህ አንድ ቃል አስገንዝባችሁ ቁጥር 40 ላይ እየው ከእጄም የሚያድን የለም፣ እጄን ወደ ሰማይ እዘረጋለሁ እንዲህም እላለሁ ለዘላለም እኔ ሕያው ነኝና። አሁን ደግሞ እላለሁን እናያለን። ቅድም የተናገርኩት አይደለም? አሁን ወደ ኋላ አንተ ማነህ ሲሉት የተናገርኩት በመጀመሪያ ለእናንተ የተናገርኩት እኔ ነኝ አለ። የተናገርኩት ብሎ ወደ ብሉይ ኪዳን ወሰዳቸው። መጀመሪያ የተናገርኩት እኔ ነኝ፣ ለእናንተ የተናገርኩት እኔ ነኝ አለ። ብቻዬን ነኝ፣ ከእኔ ውጭ ሌላ አምላክ የለም፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ ብዬ የተናገርኩት አለ። እዚህ ጋር ደግሞ ምን ይላል? እላለሁ ወደፊት። እዚህ የገባችሁ ገብቷችኋል? እቺኛዋ ደግሞ ምንድን ነው? እላለሁ ነው። ያኛው ተናግሬያለሁ ነው፣ ይሄኛው ገና እናገራለሁ ነው። እንዲህም ስናደርገው አንድ ብቸኛ የሆነ አምላክ ይታያል። ሃሌሉያ። ያኛው የተናገርኩት ከኔ በቀር ሌላ አምላክ የለም ብዬ የተናገርኩት ከግብፅ ምድር ያወጣውን አምላክ እግዚአብሔር እኔ ነኝ ብዬ የተናገርኩት ፊተኛና ኋለኛው እኔ ነኝ ብዬ የተናገርኩት። ይሄኛው ደግሞ እላለሁ። ምን እላለሁ አለ? እንዲህም እላለሁ ለዘላለም እኔ የቱ ጋር እንዳለ እንሄዳለን። አሁን ደግሞ እላለሁን እንሂድ። ራዕይ ምዕራፍ 1 ላይ እንሂድ። ራዕይ ምዕራፍ 1 ላይ እንደው ዛሬ ኢየሱስ እንዲያረጋጋኝ ልጸልይ ነው። አሜን። የመዳን ነገር በደንብ መረዳት አለብን። ራዕይ ምዕራፍ 1 ቁጥር 17 ላይ ዮሐንስ ነው ያለው፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ። እንዲህም ምን አለ? እዛ ላይ እላለሁ አለ ዮሐንስ። ምን አለ? እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ምን አለ? ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ ምስጋና 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 ምስጋና። እንዲህም አለኝ፣ ፊተኛውና
መጨረሻው ሕያውም እኔ ነኝ። እሺ ሌላ ማለት ዮሐንስን ምን አለው? አትፍራ አለ። አትፍራ አለ። መዝሙር 90 ላይ አንድ ቃል አለ። እቺን ቃል ትንሽ አብራራላችሁ። መዝሙር 90 ላይ መዝሙር 90 ቁጥር 1 አቤቱ አንተ የሙሴ ጸሎት ነው። አቤቱ አንተ ለትውልድ ሁሉ መጠጊያ ሆንህልን። ተራሮች ሳይወለዱ ምድርም ዓለምን ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሃሌሉያ! ከዘላለም እስከ ዘላለም አንተ ነህ። ስለዚህ ዮሐንስን ምን አለው? አትፍራ። ለምን? ሌላ አምላክ አለ ብለህ አትፍራ። ፊተኛውና መጨረሻው ሕያውም እኔ ነኝ። ዛሬ ወንድሜ አትፍራ ልንገርህ፣ መጀመሪያውም መጨረሻውም ኢየሱስ ክርስቶስ ብቻ ነው። አሜን። እርሱ መጀመሪያ ነው፣ እርሱ መጨረሻ ነው። ከእሱ በፊት ሌላ ከዘላለም እስከ ዘላለም እሱ ነው። ከእሱ በቀር ሌላ አምላክ የለም። ሌላው ምን አለው? ሕያው ነኝ አለ። ምንድን ነኝ አለው? ሕያው ነኝ አለ። አሁንም ሌላ ጥያቄ እንዳይፈጠርበት ሞቼ ነበር። እንደገና ሌላ ጥያቄ እንዳይመጣ የሞትና የሲኦል መክፈቻ በእጄ ነው። መጀመሪያው እሱ ነው፣ መጨረሻው እሱ ነው፣ ሕያው እሱ ነው፣ የሞተው እሱ ነው፣ የተነሳው እሱ ነው። ሃሌሉያ! የሲኦልና መፍቻ የያዘ በእጁ የያዘ ማን ነው? እሱ ነው። የሞትና የሲኦል መፍቻ። አትፍራ እናትረን አትፍራ። እጁን ሲጭንበት ምን አለው? አትፍራ። ወደቅኩ አለ። ያ እኮ ዮሐንስ፣ ያ ዮሐንስ ኢየሱስ ስር እንደዚህ የሚጠጋ የሚስበው ዮሐንስ በክብሩ ሲገለጥ ወደቀ። በክብሩ ሲመጣ ያ እኮ አብሮት እንጀራ የሚበላ ዮሐንስ በክብሩ ሲገለጥ ወደቀ። ምን ያዘኝ ብሎ ወደቀ። ምን አለ? ያዘኝና እንዲህም አለኝ፣ አትፍራ። ሃሌሉያ! አትፍራ። መጀመሪያውና መጨረሻው ሕያውን እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆንልህ። እኔ እውነትና መንገድ ሕይወትም ነኝ። ምስጋና እጆቻችንን ከፍ አድርገን ምስጋና እኔ ነኝ እና ያ ኢየሱስ ሲገለጥ ያ መጀመሪያ በሚያልቀው አይነት ነገር አለ። ከነ ክብሩ የተገለጠ አትፍራ፣ እኔ ነኝ። ሞቼም ነበር ነው ከዘላለም እስከ ዘላለም ያው የሞትና የሲኦል መክፈቻ አለ። አትፍራ። እነዚህ ይላለሁ ብያለሁ። በዘዳግም ምዕራፍ 32 ቁጥር 39 ላይ እንዲህ ይላለሁ ብያለሁ፣ እኔ ለዘላለም ሕያው ነኝ እላለሁ። ሃሌሉያ! የተናገርኩ አለ እላለሁ አለ። ማን ሆኖ ተገኘ? ኢየሱስ ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣና ሲሄድ የተናገረው ቃል ልክ ኢየሱስ ሲወለድ የተነገረ ቃል አለ። ኢየሱስ ሲሄድ ደግሞ የተነገረ ቃል። እችን ሁለት ነገር ላገናኝላችሁ። ብቸኛ አምላክ ነው፣ ከሱ ውጭ ሌላ አምላክ የለም። መጽሐፍ ቅዱሳችን እንደሚነግረን
ወደዚህ ምድር ሲመጣ አንድ የተነገረ ነገር አለ። ከዚህ ምድር ደግሞ ሲሄድ የተነገረ ነገር አለ። ሉቃስ ወንጌል ምዕራፍ 2 ላይ የመጀመሪያ ኢየሱስ ክርስቶስ ሲወለድ የተነገረው ቃል ነው። አሜን አሜን። በጣም እንባረካለን ዛሬ። አሜናችሁ በጣም ይባረካል። ደስ ብሎኛል። አሜን አሜን አሜን። እኔ ነኝ። ሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ታገኙታላችሁ። ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው ልጆች በጎ ፈቃድ አሉ የተባለች ይህች ነች። እስቲ በኢየሱስ ሰላም ያገኛችሁ። እስቲ እልልታችሁን ጨምሩ። በኢየሱስ ሰላም ያገኛችሁ። እስቲ ሰላም 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 ቤታችሁ የገባ ሃሌሉያ። ይሄ ቃል ነው ኢየሱስ ክርስቶስ ሲሄድ ሲመጣ የተነገረው ቃል ይሄ። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እንግዲህ የሰው ጭቅጭቅ ይገርመኛል። ኢየሱስ ክርስቶስ እዚህ ምድር ላይ ብዙ ነገር ይባላል። በዚህ ይባላል፣ በዚህ ይባላል፣ በዚህ ይባላል። በቃ እሱ መጥቷል፣ በስጋ ተገልጧል፣ በግርግም ተወልዷል። ግን ለምን መጣ? ለአንተና ለእኔ ሰላም ሊሰጥ። ምን ሊሰጥ? ሰላም። ሰላም በምድር ለሰው ልጆች ምን ሊሰጥ? ሕይወትን ሊሰጥ፣ ሰላምን ሊሰጥ። አንድ ቃል ላንብብ። ማርቆስ ወንጌል ምዕራፍ 5 ላይ ማርቆስ ወንጌል ምዕራፍ 5 ላይ ቁጥር 30 ቃል በማስተዋል እንያዝ። 5:34 ላይ እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሻል። እስቲ ኢየሱስ ብቸኛ አምላክ ነው ብላችሁ የምታምኑ ሰላም ላንተ ይሁን። አሜን በል። ሰላም ላንተ ይሁን፣ ሰላም ላንቺ ይሁን። ኢየሱስ ክርስቶስ ብቸኛ አምላክ ነው። የዘጸአት ምዕራፍ 20 ቁጥር 1 ከእኔ በቀር ሌሎች አማልክት አይሁኑልህ ያለ ምንድን ነው? አምላክ ነው። ለምን መጣ? ለሰው ልጆች ሰላም ለመስጠት መጣ። በሰላም ሂጂ፣ ከስቃይሽ ተፈወሽ። ምንሽ አድኖሻል፣ እምነትሽ አድኖሻል። እስቲ ኢየሱስ አምላክ ነው የምትሉ ልጆቻችሁን ከፍ አድርጉ። ሰላም ለእናንተ ይሁን። በሰላም ሂጂ፣ ከስቃይሽ ተፈወሽ። ያቺ የተባለችው ነች የተፈጸመችው። ኢየሱስ ክርስቶስ ወደዚህ ምድር መጣ። እነሆ የጌታ መልአክ መጥቶ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ከተባለ በኋላ ሰላም ለሰው ልጆች፣ ሰላም ለሰው ልጆች። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ ይባረክ። ሉቃስ ወንጌል ምዕራፍ 7 ቁጥር 45 ደግሞ እንዴ ሉቃስ ወንጌል 7:15 ላይ እግዚአብሔር ይባረክ።
እንዲህ ይላል። ስምዖን ነው የሚናገረው። አንተ አልሳምኸኝም፣ እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኝም፣ እርሷ ግን እግሬን ሽቱ ቀባኝ። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ። ተመስገን። በምን ሂጂ? በሰላም ሂጂ። እምነትሽ ምን አድርጎሻል? አድኖሻል። ኃጢአቷን ምን አደረገላት? አራገፈላት። ኃጢአትሽ ምን ይልሻል አለ? ይሰረይልሻል። ሰላም ለቤትሽ ይሁን አለ። ሰላም ወደ ቤታችሁ የገባ ሃሌሉያ። በኢሳይያስ 9:6 ላይ ኢሳይያስ ትንቢት ሲናገር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ የሰላም አለቃ ተብሎ ይጠራል። ኃያል አምላክ፣ የዘላለም አባት፣ የሰላም እስኪ የምትሉ ኢየሱስ የሰላም አለቃ ነው የምትሉ ያ ብቸኛ አምላክ ወደዚህ ምድር ሲመጣ ሰላም ለምድር ለሰው ልጆች ተባለ። ዛሬ ኢየሱስን ለምታምኑ ሰላም ለእናንተ ይሆናል። ሰላም ለቤታችሁ ይሆናል። ሃሌሉያ! እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሰላም አለቃ እኔ ነኝ። ኃያል አምላክ እኔ ነኝ። መካር እኔ ነኝ። እውነት እኔ ነኝ። መንገድ እኔ ነኝ። በር እኔ ነኝ። እኔ የበጎች በር ነኝ። እኔ ከላይ ነኝ፣ እናንተ ከታች ናችሁ። እኔ የዘላለም ሕይወት ነኝ። እኔ ሃሌሉያ ትንሣኤና ሕይወት እኔ ነኝ። መጀመሪያውና መጨረሻው እኔ ነኝ። የሞትኩ እኔ ነኝ። ሕያው እኔ ነኝ። ያለው የነበርኩ እኔ ነኝ። ከግብፅ ምድር ያወጣሁ እኔ ነኝ። የኤርትራን ባሕር የከፈልኩት እኔ ነኝ። ከዓለት ውኃ ያወጣሁት እኔ ነኝ። ምስጋና ያንሳል። እኔ ነኝ። እኔ ነኝ። መንገድና እውነት እኔ ነኝ። የበጎች በር እኔ ነኝ። የሕይወት እንጀራ እኔ ነኝ። እኔ ከላይ ነኝ። እኔ መንገድ ነኝ። እኔ እውነት ነኝ። እኔ ሕይወት ነኝ። መጀመሪያው እኔ ነኝ። መጨረሻው እኔ ነኝ። የሞትኩ እኔ ነኝ። ሕያው እኔ ነኝ። ያለው የነበርኩ እኔ ነኝ። የሞትና የሲኦል መክፈቻ ያለኝ እኔ ነኝ። ሃሌሉያ! አለ ከኢየሱስ ውጪ ያ የሲናን ተራራ ያንቀጠቀጠ አምላክ፣ የኤርትራን ባሕር የከፈለ አምላክ፣ ለቤትህ ሰላም ይሁን ብሎ የገባ አምላክ ኢየሱስ ብቻ ነው። ከኢየሱስ ውጪ በር አለ? ከኢየሱስ ውጪ ሕይወት አለ? ከኢየሱስ ውጪ ሰላም አለ? እስቲ ሰላም ይበዛላችሁ። ዛሬ ይሄን አምላክ ለምታምኑ ሰላም ለእናንተ ይሁን። እኔ በጣም ንገረኝ። ከስቃይሽ ተፈወሺ በሰላም ሂጂ አለና ኃጢአትሽ ተሰርዮልሻል በሰላም። ኃጢአትን ማስተሰሪያ ይችላል አይችልም? እየጠረሱ ነው ማለት ይችላል አይችልም? እሺ ኃጢአትን የሚያስተሰርይ ሌላ ደግሞ የሚፈውስ ሌላ አምላክ ነው። ከስቃይሽም ተፈወሽ፣ ከኃጢአትሽም ተፈወሽ። እኔ ልንገራችሁ ዛሬ ተፈውሳችሁ በሰላም ትሄዳላችሁ። አሜን አሜን። ስቃይ ያለባችሁ ዛሬ ኢየሱስን አንተ አምላክ ነህ ብዬ አምኛለሁ ስትሉ በዚህ ሰዓት ከስቃያችሁ ትፈወሳላችሁ። ሃሌሉያ!
እስቲ እንመነው ዛሬ ኢየሱስ ችግራችንን ጠራርጎ ይወስዳል። የቤትሽን ስቃይ ይወስዳል ኢየሱስ። ችግርሽን ይወስዳል ኢየሱስ። እስቲ እጅሽን ከፍ አድርገሽ አምናለሁ እያልሽ አመስግን፣ 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 አመስግን። እስቲ እንመነው ዛሬ ኢየሱስ። ሃሌሉያ! እንመነው እስቲ በዚህ ሰዓት በስቃይ ላይ በበሽታ ላይ የኢየሱስን ስም እጠራለሁ። የታመመ ሰው ይፈወሳል። በዚህ ሰዓት የተጨነቀ ነፃ ይወጣል። በዚህ ሰዓት በተለያየ ቀንበር የታሰረ ነፃ ይወጣል። ለምን? ኢየሱስ ክርስቶስ የሰላም አምላክ ነው። ስቃይ ያለባችሁ፣ ህመም ያለባችሁ፣ ችግር ያለባችሁ፣ የተለያየ ቀንበር የተጫነባችሁ እጃችሁን ከፍ አድርጉና ኢየሱስ በሉ። አትለፈኝ ዛሬ በሉ። ደግደጋሉ ኢየሱስ ዛሬ አትለፈኝ፣ ኢየሱስ ዛሬ አትለፈኝ፣ ኢየሱስ ዛሬ ጸልያለሁ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እያመሰገናችሁ ጠብቁኝ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ማንኛውም ስቃይና ቀንበር ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ተፈወሱ። በጌታ በኢየሱስ ስም አመስግኑ። ሆኗል፣ ይሰራል። ይሰራል፣ አይሰራም? እምነታችሁ እንዲመጣ የምናታግላችሁ ለኢየሱስ ቀላል ነው። ጨርቁም ሰርቷል፣ ይሰራል። በሰላም ሂድ፣ በሰላም 2016 ኑር፣ በሰላም ስራህን ስራ፣ በሰላም ንግድህን ነግድ፣ በሰላም ትምህርትህን ተማር። ሰላም ላንተ ቤት ይሁን፣ ሰላም ላንተ ቤት ይሁን፣ ሰላም ላንተ ቤት ይሁን፣ ሰላም ላንተ ቤት ይሁን። የተዘጋብህ ነገር ካለ የሰላም አምላክ ኢየሱስ ይገባል። በተዘጋ በር ላይ ይገባል። በተዘጋ ስራ ላይ ይገባል። በተዘጋ ባጣኸው ነገር ላይ ይገባል። እሱ የሰላም አምላክ ነው። ልጆቻችሁ ከፍ አድርጋችሁ ሃሌሉያ አረፍ በሉ። የደም ምንጭ እንደቆመ አወቀች ይላል። እስቲ እንደተፈወሳችሁ የተሰማችሁ ብቻ ምስጋና፣ ምስጋና፣ ምስጋና እንደተፈወስኩ ይሰማኛል የምትሉ ተመስገን። በቃ ይሄን ኢየሱስ የመጣው ሰላም ለሰው ልጆች ለመስጠት ያ እኔ ነኝ ያለ አምላክ፣ እኔ የሰላም አምላክ ነኝ። አሜን። የምን አምላክ ነው? የሰላም አምላክ። የሰላም አምላክ ከእናንተ ጋር ይሁን። እግዚአብሔር የሰላም አምላክ ነው እንጂ የእውቀት አምላክ አይደለም። የሰላም አምላክ ሰይጣንን ፈጥሮ ከእግራችሁ በታች ይቀጠቅጠዋል። የሰላም አምላክ፣ የሰላም አምላክ፣ የሰላም ኢየሱስ የሰላም አምላክ፣ የዘላለም አባት፣ የሰላም አለቃ ተመስገን። ኃጢአትሽ ተሰርዮልሻል። እስቲ ሐዋርያት ሥራ 1:3 ጥቅስ ላንብብና እንግዶች ጋብዛቸዋለሁ። ወደዚህ እውነት ይህ አምላክ ድንቅ አምላክ ነው። ድንቅ ነው፣ ድንቅ ነው። ከሱ በቀር ሌላ የለም ብለን ካመነ ኢየሱስ ፈዋሽ አምላክ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ በእርሱ የሚያምን ሁሉ በእርሱ በእነርሱ ነው በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በምኑ? በስሙ። በስሙ ኢየሱስ የሚለው ስም ኃጢአትን የሚያስተሰርይ ስም ነው። ኢየሱስ የሚለው ስም ከኃጢአት ነፃ የሚያወጣ ስም ነው። ኢየሱስ የሚለው ስም ሰላም ያለው ስም ነው። ሃሌሉያ። በስሙ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ያለውን ቃል እናንብብ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በምኑ?
ትጨነቃላችሁ እንጂ ኃጢአታችሁ ተሰርዮላችኋል። ይሄ ብቻ አይበቃችሁም ለማመስገን? ይህ አይበቃም ወይ ለማመስገን? ይህ አይበቃም ወይ? ይህ አይበቃም ወይ ለመዘመር? ይህ አይበቃም ወይ? ይህ አይበቃም ወይ ለሃሌሉያ? ይህ አይበቃም ወይ? ይህ አይበቃም ወይ ለእልልታ? ኃጢአትሽ የተሰረየ በስሙ ኃጢአት የተሰረየ እስኪ አመስግኑ ኢየሱስን። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰረየላችሁ። ሐዋርያት ሥራ 22 ቁጥር 16 ከዚህ በላይ እግዚአብሔር በዚህ ቃል ያድናል። አሜን። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንዲህ ይላል፣ ለጳውሎስ የተነገረ ቃል እርሱም አለኝ ቁጥር 14 የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉ ድምፁን ትሰማ ዘንድ አስቀድሞ መጥተዋል። ባየሁና በሰማሁ በሰው ሁሉ ፊት ምስክር ትሆንለታለህ። አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህ። አሜን በሏት እስኪ አንዴ። ተነሳና ስሙን እየጠራ ተጠመቅ ከኃጢአትህ። በዚህ ስም እስካልተጠመቀ ድረስ ጻድቅ ብንሆን የሃይማኖት መሪ ብንሆን እንደ ጳውሎስ ሃይማኖተኛ ብንሆን ኃጢአተኛ። በዚህ ስም ስንጠመቅ ግን ኃጢአታችን አሜን አሜን አሜን። ጌታ ኢየሱስ ክርስቶስ ይባረክ። አሁንስ ለምን እንጂ 3 ወር ቆያል? 2 ሳምንት አለ። ልክ ሲያምን በ3 ቀን እኮ ልክ ሲያምን ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ እንግዶች ጓደኛዬን ላማክር፣ ዘመዴን ላማክር፣ ቆይ ባለቤቴን ላማክር አትበሉ። ዛሬ ለእናንተ የመዳን ቀን። አሜን አሜን። ከእሱ ውጭ ሌላ አምላክ የለም። በመጀመሪያ የተናገረ እንደገና በኋላ የተናገረ ብቸኛ አምላክ ኢየሱስ ነው። ኢየሱስ የሰላም አምላክ ነው። ኢየሱስ ኃጢአትን የሚያስተሰርይ አምላክ ነው። ብድግ በሉና እንግዶች ብድግ በሉና ወደዚህ እያጨበጨባችሁላችሁ እንጸልይላችኋለን። ይኸው እየመጣን ነው። ዛሬ ወስኑ ና አባት ና ከሱ ውጭ መዳን ከሱ ውጭ ህይወት ከሱ ውጭ እናችሁ ኢየሱስ ፈዋሽ አዳኝ። አቤት አቤት! የሰላም አምላክ አስታራቂ ሕይወት የዳናችሁ እያመሰገናችሁ አጨብጭቡ። ነው እንግዶች ነው። ተመስገን። አይዞህ ተመስገን። አይዞህ ነይ ሂዴ ነይ አሳልፏት ነይ ና። አስተናጋጆች ነቃ በሉ። በፍጥነት እያነሳችሁ አምጧቸው። ሮጥ እያላችሁ ፍጥነት። ቄሶች፣ አገልጋዮች ወደ ጉባኤ ግቡና እንግዶችን አምጡ። ኢየሱስ የሰላም አምላክ ነው። ወንድሜና ኢየሱስ የሰላም አምላክ ነው። እህቴና ኢየሱስ የሰላም አምላክ ነው። ና እየመጣ ነው። አጨብጭቡለት። ነይ እየመጣችሁ ነይ። ወስኑ ይሰራል። ተባረክ። ተመስገን። ና እየመጣ ነው። አጨብጭቡለት። ና ተመስገን። ያለ የነበረ ብቸኛ የሆነ አምላክ እኔ ነኝ ብሎ የተናገረ አምላክ እኔ ነኝ ከግብፅ ምድር ያወጣው ብሎ የተናገረ አምላክ ያው ሲያወጣቸው ያው ሲያወጣ ያው ሲጎትት ያው ሲያድን እግዚአብሔር ና ወንድሜ ና ይዘውና ነይ እህቴ ነይ እኔ ነኝ ከባርነት ቤት ያወጣኋችሁ ያለ አምላክ ከኔ በቀር ሌላ አምላክ አይሁንልኝ ያለ አምላክ ተመስገን። ና ይዘውና ና አደፋፍሯቸው። እንጸልይላችሁ። ጥያቄ ካላችሁ ትጠይቃላችሁ፣ ችግር የለም ትማራላችሁ። ግን በጸሎት እናግዛችሁ። እየመጣ ነው። አጨብጭቡለት። ና
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጌታ ኢየሱስ ይባረክ። እዚህ ለመጡት ነፍሳት ምስጋና ለኢየሱስ ምስጋና። ቆመን እስቲ ምስጋና 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 አመስግኑ እስቲ። ምስጋና ለኢየሱስ ይመስገን። እንጸልይላችኋለን፣ እንወዳችኋለን፣ እናከብራችኋለን። ተመስገን ተመስገን ተመስገን። በጣም እናከብራችኋለን፣ በጣም እንወዳችኋለን። ኢየሱስም ይወዳችኋል። እርዳቸው ብላችሁ ጸልዩ። ያመሰገንን ያመሰገንን ምስጋና አሜን 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 አሜን